is equal to get image size እና ይሄንን እንደዛ አድርገን watermarkችንን እናስገባለን ማለት ነው። እዚህ ጋር ደግሞ ምን እናረጋለን? source width dth እዛጋ የስም ኮንፍሊክት አለ ሪዞልቭ እናደርጋለን። source ይፈልጋችሁትን anyways ማድረግ ትችላላችሁ። height source height source type watermark ማለት እንችላለን። wm ማድረግ እንችላለን። ኦኬ ይሄንን wm ማድረግ እንችላለን። ይሄንን ኮፒ እንበለውና በሶርስ ፋንታ እሱን ማስገባት እንችላለን። በዲ ፋንታ ደግሞ ኦሪጂናል ለማለት ኦሪጂናል ማስቀመጥ እንችላለን። ኮፒ ፔስት z paste command on ብቻ command copy paste anyways በእናንተ የፈለጋችሁትን ነው መስጠት ትችላላችሁ ማለት ነው። እንደዚህ ካረግን በኋላ ኦኬ ምን እናደርጋለን? ፖዚሽናችንን ቼክ እናደርጋለን ማለት ነው። ምንድነው የምናደርገው? if በif ስቴትመንት ጀምራለን። ኦኬ በif ስቴትመንት ጀምራለን if እና አሁን እዚህ ጋር የወተርማርካችን most probably ወተርማርክ የምናስገባው ምንድነው? ሎጎ ናቸው። ስለዚህ ሎጎአችን ከኦሪጂናል ኢሜጃችን ያነሰ መሆን አለበት። ስለዚህ ምን እናደርጋለን? ይሄኛው width ከኮፒ ላድርገው ፔስት greater than or equal to መሆን አለበት ከወተርማርካችን width ማለት ነው። እሺ and እንደገና ደግሞ ሃይቱ ራሱ ከኦሪጂናል ከትክክለኛው ኢሜጃችን ሃይት ያነሰ መሆን አለበት የወተርማርካችን ሃይት። ስለዚህ ይሄንን እንወስዳለን። ከመሆን እሺ ኮፒ እናድርገው greater than or equal to paste እንበለው። ኦኬ አሁን ምን እናደርጋለን? እዚህ ጋር ስዊች ስቴትመንት እንጠቀማለን ማለት ነው። ስዊች ስቴትመንት ለምንድነው የምንጠቀመው? የምንፈልገውን ፖዚሽን የቱ ጋር ነው የሚለውን ነገር ፖዚሽናችንን እንትን ለማድረግ ማለት ነው። አማራጮች ለመውሰድ ፖዚሽናችንን አሁን ኬዝ 1 ኬዝ ቶፕ ከሆነ ኦኬ እሺ ቶፕ ከሆነ ምንድነው ማድረግ የሚጠበቅብን? እዚህ ጋር ሶርስ የሶርሳችን ቶፕ ከሆነ ቶፕ ማለት የተፈለገው ቶፕ ሆኖ በዚህም በቶፕ ራይትም ቶፕ ሌፍትም ሳይሆን ቶፕ ሴንተር ለማለት ነው። ቶፕ ሴንተር ከሆነ የእንትናችን ዊድስ የኦሪጂናል ኢሜጃችን ዊድስ ለሁለት እናካፍለዋለን። ለሁለት ካካፈልን በኋላ ግን በዚያው አናቆምም። የወተርማርካችን ዊድስ ለሁለት አካፍለን ከዛም በኋላ ያካፈልነውን ለኦሪጂናል ኢሜጃችን ለሁለት ላካፈልነው እንቀንሰዋለን ማለት ነው። ስታዩት ለነገሩ ይገባችኋል። ኦኬ width w is equal to w ብቻ ብንለው ይበቃል። w is equal to ምን እናደርጋለን? original width divided by 2 ሲቀነስ ምን እናደርጋለን? የወተርማርካችንን width
divided by 2 እናረጋለን ማለት ነው። ይሄም ለምንድነው የሚጠቅመን? የኦሪጂናል ዊድዛችን ሴንተሩ ላይ ኢሜጁ ከመጣ ከሴንተሩ ትንሽ አለፍ ይላል ማለት ነው የራሱ ዊድዝ ስላለው። ግን የራሱ ዊድዝን ግማሹን ሴንተሩን ከኦሪጂናል ዊድዙ ሴንተር ጋር ላይን አፕ ለማድረግ ማለት ነው። ዋያችን ደግሞ በዋይ አክሲስ ደግሞ ምን ይሆናል? ዋያችን 0 ይሆናል ማለት ነው። ቨርቲካሊ ወደ ታች ስለማናወርደው ማለት ነው። ወይም ደግሞ ቨርቲካሊ ፖዚሽኑን ስለማናስተካክለው ቶፕ ላይ እንዲሆን ስለምንፈልግ ዋይ አክሲሳችን 0 እናደርገዋለን። ከቶፕ ስለሚጀምር ማለት ነው። ኬዝ ደግሞ ምን ከሆነ ቶፕ ራይት ከሆነ ደግሞ እንላለን ማለት ነው። ቶፕ ራይት ከሆነ ደግሞ ምንድነው የምናደርገው? ዊድዛችን ምን ይሆናል? 0 ይሆናል ማለት ነው። I think so. ቶፕ ራይት ኦኬ። ቶፕ ሌፍት ቢሆን ነበር 0 የሚሆነው። ቶፕ ራይት ከሆነ ደግሞ ምንድነው የምናደርገው? ኦሪጂናል ዊድዙን እና ወተርማርክ ዊድዙን እናቀናንሰዋለን ማለት ነው። ምክንያቱም የወተርማርኩ ዊድዝ ኤግዛክትሊ ቶፕ ራይቷ ጋር ልክክ እንድትልልን ማለት ነው። ጥጓ ጋር ልክክ እንድትልልን እናቀናንሰዋለን። ዋያችን ስቲል ዋይ አክሲሳችን ስቲል 0 ይሆናል ማለት ነው። ኬዝ እንደገና ደግሞ ቶፕ ሌፍት ከሆነ ማለት ደግሞ ምንድነው? ወደዚህ ባለው ጥግ ኮርነር ጋር ነው የሚሆነው ማለት ነው። አሁን ሶርስ ጋር እንዳለችው ጥግ ኮርነሩ ጋር ነው የሚሆነው። ኤኒዌይስ በኋላስ ወተርማርካችን በአክቹአሊ ስናየው ቶፕ ራይት ቶፕ ሌፍት የቱ ጋር እንደሆነ ይገባናል። ኤኒዌይስ ለአሁን ተከታተሉኝ ካልገባችሁ። ኬዝ ብያለሁ። ኤኒዌይስ ቶፕ ሌፍት ከሆነ ደግሞ ዊድዙ ምን ይሆን? ኤክስ ሶሪ እቺን ደብሊው ብዬ ኮንፊውዝ አደረኳቸው። ኤክስ አክሲስ እንበላት። በኤክስ አክሲስ ዲስታንሱን ነው ይሄ። ኤክስ አክሲስ እዚህ ኳልቱ ምን ይሆናል? 0 ይሆናል ማለት ነው እዚህ ጋር። ምክንያቱም በዚህኛው ጥግ ጋር እንዲቀመጥ ነው የምንፈልገው። ዋይ አክሲሳችን ደግሞ ምን ይሆናል? ዋይ አክሲሳችንም 0 ይሆናል ማለት ነው። ዋይ 0 ይሆናል። ሶርሳችንን ፎርማት እናድርገው፣ ምክንያቱም እንደዚህ ሲሆን ያስጠላል። ፎርማት ሶርስ ስንለው አያችሁ በትክክል ቆንጆ በሆነ ሌአውት ይመጣልናል ማለት ነው። this is one of the benefits of NetBeans semicolon በእያንዳንዱ ብሬክ መጨመር ይኖርብናል። ብሬክ ኮፒ እናድርገውና ብሬክ ሌላ ደግሞ ኬዝ ሌላ ደግሞ ቦተም ከሆነስ የሚለውን ደግሞ ይሄን እንደፈለጋችሁ ማድረግ ትችላላችሁ። እናንተ በፈለጋችሁት አክሲስ ላይ ማስቀመጥ ትችላላችሁ። አክሲሱን አሰ ፓራሜትር ተቀብላችሁ ማለት ነው። ግን እኛ ጀስት ዩዘሮቻችን ፊክስድ የሆኑ ቦተም፣ ቶፕ ሌፍት፣ ቶፕ ራይት የሚሉትን ቦታዎች እንዲያስቀምጥ ከፈለግን በሚል ነው እንጂ እንደፈለጋችሁ ማስቀመጥ ትችላላችሁ ራሳችሁ ማለት ነው። ቦተም ከሆነ ደግሞ ምንድነው የሚሆነው? ኤክስ አክሲሳችን ቦተም ሴንተር ከሆነ ኤክስ አክሲሳችን ምን ይሆናል? ልክ እዚህ ጋር እንዳደረግ ነው ማለት ነው። ኤክስ አክሲሳችን እንደዛ ይሆንና እቺ ነገር ዋይ አክሲሳችን ደግሞ ምን ይሆናል? ዋይ አክሲሳችን ከኦሪጂናል